ዛሬ የመጣሁት እንግዲህ አጎቴ ጠቁሞኝ ነው መረጃ እሱ ነው የሰጠኝ። ቤት መግዛት ፈልጎ ነበርና እንግዲህ በነገረኝ ሰዓት ይሄን ያዋርዱንም እያየው ነበርና እንደዚህ ጥሩ ስም ካላቸው እስኪ ለምን ቼክ አላደርጋቸውም ብዬ ወደ እናንተ የመጣሁትና እስኪ ንገሪኝ ቴምር ማን ነው የሚለውን ነገር እንወቀው። ቴምር ማለት በ7 ዓመት ውስጥ ከ6 በላይ ፕሮጀክቶችን ያስረከበ ከ350 በላይ አባወራዎችን የቤት ባለቤት ያደረገና ጥራታችን ፍጥነታችን በጊዜ በማስረከብ ታዋቂና ታማኝ ድርጅት 35% የሚደርስ ታላቅ ዲስካውንትን ይዘን መጣናል ማለት ነው። ኦኬ። እንዲሁም ደግሞ ከ10% ጀምሮ መክፈል ይችላሉ። ሌላም መንገድ አለን። በተጨማሪ 40% ሲከፍሉ እስከ 20% የሚደርስ ዲስካውንት ያገኛሉ። በተጨማሪም እኛ ጋር ላይ የሚያደርገው 40% ከፍለው እስከ 8 ወር ድረስ የፎይታ ጊዜ እንሰጣቸዋለን። 8 ወር አይከፍሉ ምንም 8 ወር ምንም አይከፍሉ። ቀሪውን 60% ተከፋፍሎ ከዛ በኋላ ነው መክፈል የሚጀምሩ ከ8 ወር በኋላ ማለት ነው። ስለዚህ የፎይታ ጊዜ እንሰጣለን። ሌላም ደግሞ 100% መክፈል ለሚፈልግ ደንበኛ ደግሞ እስከ 35% የሚደርስ ታላቅ ቅናሽ አውጥተናል። 35 ብዙ ነው፣ በጣም ብዙ ነው። እኔ አሁን የመጣሁበት ጊዜ በጣም ጥሩ ጊዜ ነው። በጣም ምክንያቱም ጥሩ ዲስካውንት ላይ ነው የመጣሁት። እንደገና ለአጎቴም ከመረጠበት አንጻር ጥሩ ታይም ይመስለኛል። ግን አሁን በዚሁ እስቲ ለሱም ሳይቶቹ ማወቅ አለበት። የት ያሉት ሳይቶች ናቸው አሁን አክቲቭሊ እየሸጣችሁ ያላችሁት የሚለውን ንገር። አክቲቭ ላይ አሁን ላይ ለሽያጭ ያወጣናቸው ሳይት ፒያሳ፣ አያት፣ ተክለ ሃይማኖት ጋርመንት ነው። የንግድ ሱቅ ደግሞ ፒያሳ በተጨማሪ ያለን። አፓርትመንቶቻችን ፒያሳ ላይ የሚገኘው በ2 ዓመት ከ6 ወር የምናስረክበው ሲሆን ከባለ 1 እስከ ባለ 3 መኝታ የካሬ አማራጮች አሉን። ከ63 ካሬ ጀምሮ አጠቃላይ ክፍያ ከ6,900,000 ብር ጀምሮ ከባለ 1 እስከ ባለ 3 የካሬ አማራጮች አሉን ማለት ነው። በተመሳሳይ አያት ሌላ ፕሮጀክት አለን። ከአያት አደባባይ ወደ ጣፎ ደግሞ በሚወስደው መንገድ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ አለን። እንዲሁም ደግሞ ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ አለን ማለት ነው። ይህም ማለት በካሬ 61,000 ብር ብቻ ነው እየሸጥ የምንገኘው አያት በሚገኘው ሳይታችን ላይ። እንግዲህ አያት ስለ ከአያት አደባባይ ወደ ጸበል በሚወስደው መንገድ አንድ ፕሮጀክት አለን። እንዲሁም ደግሞ ከአያት አደባባይ ወደ ጣፎ በሚወስደው መንገድ ደግሞ ሌላ ሁለተኛ ፕሮጀክት አለን። አሁን እዛ ፕሮጀክት ጋር 8ኛ ላይ ደርሷል። ግራውንድ ፕላስ 10 ነው። በ8 ወር ጊዜ ውስጥ እናስረክባለን። ባለ 3 መኝታ አማራጮች ነው ያሉት። ከ111 ካሬ ጀምሮ እስከ 137 ካሬ አለን ማለት ነው። እንዲሁም አያት አደባባይ ወደ ጸበል በሚወስደው መንገድ ያለው ሳይታችን ላይ ደግሞ ከ86 ካሬ ጀምሮ እስከ 127 ካሬ አማራጮች አሉን። ባለ 2 መኝታ ነው 86 ካሬ 8.2 ሚሊዮን ብር ስንሸጥ የነበረው ነው በ5.3 ሚሊዮን ብር እየሸጥ የምንገኘው። ከ2.3 በላይ ቅናሾች አዘጋጅተናል ማለት ነው። ከባለ 2 መኝታ ብቻ ባለ 3 መኝታ ላይ ደግሞ 10 ሚሊዮን ብር ነበረ በ6.5 እየሸጥን ነው። ከ3.5 ሚሊዮን ብር በላይ ቅናሽ አድርገናል ማለት ነው። ለበዓል ያዘጋጀነው ዲስካውንት እስከ 35% የሚደርስ ነው። ይህም ደግሞ ሁሉንም ቤት ፈላጊዎች የቤት ባለቤት ለማድረግ የተነሳ ድርጅት ነው። የተለያዩ ያከፋፈል መንገዶች አሉ። ከ10% ጀምሮ መክፈል ይችላል። ወይንም ደግሞ 40% ከፍሎ እስከ 20% የሚደርስ ዲስካውንት በማግኘት በተጨማሪም ደግሞ 8 ወር የፎይታ ጊዜን ማግኘት ይችላል ማለት ነው አንድ ደንበኛ። ስለዚህ ሳይጨናነቅ ለ8 ወር ቢዝነሱን እየሰራ ቀስ እያለ መክፈል ይችላል እኛ ጋር ማለት ነው። 100% ካሽ ለሚከፍል ደግሞ እንደነገርኩ እስከ 35% የሚደርስ ቅናሽ አለን። በጣም አሪፍ። አሁን የነገርሽኝ በጣም አሪፎች ናቸው። አሁን እዚህ ላይ ምንድነው ሀሳብ ሊፈጥርብኝ የሚችለው አሁን ዋጋውም በጣም አሪፍ ሲሆን ወይ የማስረከቢያ ጊዜው ይቆያሉ ብሎ ሰው ሊያስብ ይችላል። እና በምን ያህል ጊዜ ነው እናንተ ኤግዛክት የምታስረክቡበት? ኤግዛክትሊ የምናስረክበው ከ8 ወር እስከ 2 ዓመት ከ6 ወር የምናስረክባቸው የተለያዩ ሳይቶች አሉን። አያት ላይ አያት አደባባይ ወደ ጣፎ የሚወስደው መንገድ ሳይታችን እዛ ጋር የሚገኝ ሳይት አለን። እሱ ላይ በ8 ወር እናስረክባለን። ወደ ጸበል በሚወስደው መንገድ ከአያት አደባባይ ደግሞ እሱ ጋር በ2 ዓመት እናስረክባለን። እንዲሁም ደግሞ ፒያሳ የሚገኝ አፓርትመንት አለን ሊሴ ገብረ ማርያም ትምህርት ቤት ጋር እዛ ጋር በ2 ዓመት ከ6 ወር እናስረክባለን። በተመሳሳይ ደግሞ የንግድ ሱቆች ፒያሳ አድዋ ሙዚየም ፊት ለፊት አለን። እሱ ጋር በአመት ከ6 ወር ነው የምናስረክበው። የንግድ ሱቁ ላይ ከ3.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው። ቅድመ ክፍያ 1.2 ሚሊዮን ብር ነው የሚከፈለው። ቀሪውን ቀስ እያሉ በአመት ከ6 ወር ቤዝድ ኦን ፕሮግረስ መክፈል ይችላሉ ማለት ነው። የንግድ ሱቅ ለሚፈልግ ደንበኛ ማለት ነው። እሺ፣ በጣም አሪፍ ነው። እንግዲህ ያው ሰው ግን አሁን ቤት ሲገዛ ቤት ብቻ አይደለም የሚገዛው፣ ሰፈሩን ማወቅ ይፈልጋል። ሰፈሩ ላይ ምን አለ የሚለውን ነገር ማወቅ ይፈልጋል። እንደገና ደግሞ ፋሲሊቲዎች ውስጡ ላይ ምን አለው የሚለውን ማወቅ ይፈልጋል። እና እስኪ ስለሱ ንገሪኝ።
እኛ ለሽያጭ የምናወጣቸው ቦታዎች ወይም የሚያስረከብናቸው ከዚህ በፊት ለመኖርም ሆነ ለኢንቨስትመንት በጣም ቆንጆ የተባሉ ሰፈሮች ናቸው። አሁን ላይ አክቲቭ ሳይቶቻችን ለምሳሌ ፒያሳ አድዋ ሙዚየም ፊት ለፊት የሚገኝ የንግድ ሱቅም አለን። ከፊት ለፊቱ ደግሞ ግዙፍ የመንግስት ተርሚናል እየተሰራ ነው። ወደ 10,000 የመኪና ማቆሚያ የሚሆን ፓርኪንግ አለው። እሱም ለገበያ ሙሉ ትልቁን ሚና ይጫወታል ማለት ነው፣ የንግድ ሱቅ ለሚፈልጉ ደንበኞቻችን። እንዲሁም ደግሞ አፓርትመንቶቻችን በቅርብ ርቀት ላይ ትምህርት ቤቶች እንደ ሊሴ ገብረ ማርያም ትምህርት ቤት፣ ሆስፒታሎች፣ ጥቁር አንበሳ ሆስፒታል፣ በቅርብ ርቀት ላይ የሚገኙ መናፈሻዎች፣ አራዳ ፓርክ፣ ወዳጅነት ፓርክ፣ ፍሬንድሺፕ ፓርክን እንዲሁም ደግሞ እንደ ሞናርክ ሆቴል በቅርብ ርቀት ላይ ነው የሚገኙት። ለመኖርም ሆነ ለኢንቨስትመንት ምቹ የሆነ ሰፈር ነው። መልሶ በማልማትም በጣም በኮሪደር ልማትም የተዋበ ሰፈር ነው ፒያሳ ማለት ነው። እንዲሁም ደግሞ ወደ አያት ስንሄድ ደግሞ የመኖሪያ ሰፈር ልዩ የሆነ ጥሩና ነፋሻማ አየር የምናገኝበት ምቹ የሆነ ለመኖሪያ ቆንጆ የሆነ ሰፈር ነው። በተመሳሳይ ትምህርት ቤቶች፣ ሆስፒታሎች፣ የመንግስት ተቋማት፣ የሃይማኖት ተቋማት በቅርብ ርቀት ላይ ይገኛሉ ማለት ነው። ወደ ውስጥ ወደ አፓርትመንቶቹ ስንሄድ ደግሞ የሚኖሩት ፋሲሊቲዎቹ ሊፍት አላቸው። ሁሉም በቂ የሆነ ፓርኪንግ አለው። ስታንድ ባይ ጀነሬተር እንዲሁም ደግሞ ቴራሶች በውስጥ ያካተተ ነው። እሺ እንግዲህ በጣም አሪፍ ነው እስካሁን የነገርሽኝ። ሳይታችሁ በጣም ቆንጆ ነው። ሂሳቡ በጣም አሪፍ ነው። ግን አሁን አንዳንድ ጥያቄ የሚፈጥረው ምንድነው አሁን የነገርሽኝ ሂሳብ በጊዜ ሂደት የዋጋ ለውጦች የተለያዩ ነገሮች ላይ ሲመጣ አይለወጥም ወይ? የዋጋ ጭማሪ ከሌለው ጥሩ ነው። ትክክለኛ ጥያቄ ነው የጠየከኝ። የብዙ ደንበኞቻችን ጥያቄ ነው። እኛን ተመራጭ የሚያደርገን ትልቁ ነገር ምንም አይነት የግንባታ እቃዎች ጭማሪ ቢኖር፣ የዶላር ጭማሪ ቢኖር አግሪመንታችን አንደኛው በብር ነው። ፕላስ ብዛት ደግሞ ምንም አይነት ጭማሪ የለውም፣ ፊክስድ ነው ዋጋው። ለምሳሌ ባለ 2 መኝታ 5.3 ሚሊዮን ብር ብያለሁ። ባለ 3 መኝታ 6.5 ሚሊዮን ብር ማለት ነው። 6.5 ሚሊዮን ብር በ2 ዓመት ውስጥ ስናስረክብ ምንም አይነት ጭማሪ አናደርግም። ሁሉንም ካምፓኒው ነው ከበር የሚያደርግ። የግንባታ እቃዎችን ቢጨምሩ፣ ነዳጅ፣ ሲሚንቶ፣ የተለያዩ ማቴሪያሎች ቢጨምሩ ካምፓኒው ነው ከበር የሚያደርገው። ስለዚህ ምንም አይነት ስጋት አይኖርባቸውም ማለት ነው። ናይስ። እሺ እንግዲህ አሁን ባለው ሁኔታ ያው እኔም ያጎቴን በውክልና መጨረስ እችላለሁ። ግን አሁን በዚሁ አያይዤ አሁን እኔ በውክልና መጨረስ ስለምችል ነው። ሌሎች ሰዎች ደግሞ እዚህ ሀገር የሌሉ ሰዎች ወይም ደግሞ ተወካይ የሌላቸው ሰዎች በሌላ በምን መንገድ መጨረስ ይችላሉ? ውጭ ለሚገኙ ዲያስፖራዎች አንደኛው አማራጭ በውክልና መጨረስ እንችላለን፣ ልክ አሁን አንተ እንደመጣኸው ማለት ነው። እንዲሁም ደግሞ በዲኤችኤል አግሪመንት ልከንላቸው በዛ መሰረት መጨረስ ይችላሉ። ባሉበት ቦታ ሆነው ሳይቱን በቪዲዮ አይተው መወሰን ይችላሉ ማለት ነው። በጣም አሪፍ። እንግዲህ አሁን ይህን ስትነግሪኝ ከኔም አልፎ እንግዲህ ሌሎች ሰዎችም ይሄን ዲስካውንት መጠቀም ይፈልጋሉ። ግን አሁን ምን ያህል ጊዜ ነው የምታቆዩት? ይሄን ዲስካውንት ረጅም ጊዜ ይቆያል ወይስ አጭር ጊዜ ነው የሚሆነው? ዲስካውንቱ ለአጭር ጊዜ ብቻ ነው የሚቆየው። ዲስካውንቱን ለመጠቀም ብዙ ሰው ይፈልጋል። ምክንያቱም ከዚህ በፊት በዲስካውንት ሰዓት ያመለጣቸው ደንበኞች ነበሩ። ሰርተን ማስረከባችንም ደግሞ እያዩት ነው። ከዓመት በፊት በተፈጠረው ሳር ቤት ላይ በነበረው ነገር ማለት ነው። እና ይህን 65-35 ፓኬጅ የሚለውን መርሃችንን በመከተል ብዙ ደንበኞች ወደ ቢሮችን ጎራ እያሉ ነው፣ ፍሎር እየመረጡ ነው። የቀሩንም ውስን ቤቶች ስለሚሆኑ ቀድሞ መግዛቱ ደግሞ ብልህነት ነው፣ ፓኬጆችን መጠቀሙ ማለት ነው። ስለዚህ ለአጭር ጊዜ ብቻ ነው የሚቆየው፣ ወደ ነበረበት ፕራይስ ይመለሳል። እሺ እንግዲህ በጣም አመሰግናለሁ። ጥሩ ማብራሪያ የሰጠሽኝ። ቴምር ሪል ስቴትን ወድጄዋለሁ። ሳይታችሁ በጣም አሪፍ ነው። ዋጋችሁ በጣም ተመጣጣኝ ነው። ስለዚህ ለአጎቴ ለኢንቨስትመንትም ስለሆነ የሚፈልገው ፒያሳ የሚገኘውን ባለ 3 መኝታ እሱን እንወስዳለን እና ያው በ100% ክፍያ ነው የምናደርገው። ምክንያቱም 35% ክፍያ ዲስካውንቱን 35%ቱን ለመጠቀም ማለት ነው። ሌላው ደግሞ ለእኔ ባለ 1 መኝታ ፒያሳ የሚገኘውን በወስድ መልካም ነው፣ በ40% ክፍያ የሚደረገው። ምክንያቱም ያ የ8 ወር ጋፕ ስለሚሰጠኝ 8 ወሩን የተለያዩ ነገሮች ላይ እንድሯሯጥ ያደርግልኛል እና የ40%ቱን ክፍያ አድርጌ ባለ 1 መኝታውን ወስዳለሁ። እሺ ናቲ፣ መልካም ጥሩ ምርጫ ነው የመረጥከው። ለአጎትህም ለአንተም አጎት ደግሞ ደስተኛ እንደሚሆንበት በጣም እርግጠኛ ነኝ። ሌላም ቤተሰቦች፣ ጓደኞች ይዛችሁ እንደምትመጡም እርግጠኛ ነን እና ቤተሰብ እንሆናለን። የፒያሳ ሳይት ነው የፈለጋችሁት? እዚህ ጋር መጨረስ እንችላለን ማለት ነው። በጣም እሺ።
ያው እሺ እናመሰግናለን እናትዬ። እኛው ካንተ ጋር ነው የሚሆነው። ኦኬ እሺ ቴንኪዩ በጣም አመሰግናለሁ። እኛም እናመሰግናለን። ቤተሰብ ነን ከዚህ በኋላ ብለን እናስባለን። ትክክል። በጣም አመሰግናለሁ። ቴንኪዩ።